ኢዜል ደህና ነህ? ኢዜል ሰብኔም አስፕሪን አምጪልኝ እባክሽ። እሺ ልደውልላት፣ አሁን ታመጣለች። አይ አንቺ ሄደሽ አምጪልኝ። እሺ በቃ እኔ ሄጄ አመጣለሁ። ያለኝን ሁሉንም ነገር ወስዶብኛል። ቤተሰቦቼን፣ መላ ጓደኞቼን። ጓዴ እሱን እኮ ታውቀዋለሁ ልበል? ጋራዥ ውስጥ ተው መሄድ አልነበረብህ እና ደግሞ ላንተ በጣም ነው የሚያጥር። ስለዚህ ትንሽ ነው። ስጦታውን የገዛሁት እኔ ነኝ እኮ። ስለዚህ ስትገዢው እኔን በአይምሮሽ እየሳልሽ ነበር። ተነስ። እንዴት ነው አያምርብኝም? ስለዚህ አሁን እዚህ ካንተ ጋር ቀረውኝ። ለሱም የሆነ አንድ ሰው እንፈልግለታለን። ቢያንስ ከ10 ዓመት በፊት አይሆንህም። መጀመሪያ እስቲ ደግ። በ10 ዓመት ውስጥ ምን እንደሚመጣ ማንም ሰው አያውቅም። ከ10 ዓመት በኋላ ምን ቦታ ላይ ሆነን ምን የምናደርግ ይመስላችኋል? አይሳል እቤት ነው የምሆነው። እቤታችን ባሌን ቤት ሆኜ እጠብቀዋለሁ። ከዛ የዋናው መግቢያ በራችን ይከፈታል። ግን ኦማር አይደለም፣ ልጄ ነው። ልጃችን። አባዬ እስካሁን አልመጣም ይለኛል። አሁን ደግሞ የኔ ተራ ነው። የሆነ ባህር ዳርቻ ጋር ነኝ። ያ ጀልባ ታስታውሱታላችሁ? 72 ጫማ ርዝመት ያለው አዲስ ነው፣ ማንም ያልተጠቀመበት። ከዛ እዛ ላይ ሆኜ ቢራዬን ይዤ። ቆይማ እኔም አብሬ ይዛለሁ። ኧረ ኦማር አንተ ደግሞ እስኪ ተናገር። ሀብታም ስለመሆን አወራን፣ ልጆችን ስለመውለድ አወራን፣ አብረው ስለማርጀት ምናምን ሲያልሙ ነበር። ኦማር የዛን ቀን ያለመው ህልም አንዱም እውን አልሆነም። ግን ኦማር ደስተኛ የነበረበት ብቸኛው ቀን የዛን ቀን ነበር። እሺ በሉ እሺ። ሰዎች እኔ ገብቶኛል፣ ማንም እኔን አይፈልገኝም። ስለዚህ ወይ ቦዘኔ ወይ ሽፍታ ሆናለሁ ማለት ነው። ከዛ እግርህን በጥይት ትመታና እኔ ጋር መጥተህ እያለቃቀስክ ትመለሳለህ። አድነኝ ወንድሜ እያልክ ትመለሳለህ። ያን ያክል ደካማ እመስላለሁ? እኔ ራሴን መጠበቅ አልችልም? ቼንጊዝ እባክህ ቀናችንን ለአንዴ እንኳን አትበጥብጠው። ተረጋጋ እንጂ በጣም ሰክረሃል። እጅህን ከላይ ላይ አንሳልኝ። የማፊያ አለቃ እኮ ነኝ፣ አሸባሪ። ስለዚህ አክብሩኝ። ኧረ በለው። እሱን ከየት ነው የመጣሁ ደግሞ? ገና ሌሎች ብዙ ነገሮች አለ ሰውዬ። እሱ ለእኔ ስጠኝ። ዞር በል። ምን ሆንክ? ጉጠቷሌ ያ ሁሉ ድንፋታ የት ገባ? ጀልባውን ለእኔ ስጠኝ፣ ይጠቀምበታለሁ። እሱን ነገር ላይ ነው። ለምን ሲባል ነው የምሰጥህ? አሁን አንተም ልትሄድ ነው እና ብቻህን ምን ላደርግ ነው? ቆይ የራስን ጭንቅላት ልበታት ነው ወይም የሷን? የእሷ ጥፋት እንደሆነ ታውቃለህ። በመሃላችን ገብታለች። አንተ እንደ ወንድሜ ነበርክ። አሁንም ወንድምህ እኮ ነኝ። ኧረ እውነት ለእሷ ትሞትላታለህ?
ለአንተም ቢሆን እሞትልሃለሁ። ትሞታለህ አይደል? ግን ለምን ወንድሜ? በራሴ መንገድ ልሄድ ተወኝ። ምክንያቱም ስለምወድህ ነዋ ቼንጊዝ። እኔ እንጃ ጓደኛዬ፣ ትወደኛለህ ወይ? እኔን ከችግር ውስጥ እየጎተትክ ማውጣቱን ነው የምትወደው? ደደባቱን በቃ እሺ። ዝም በል፣ አትወደኝም። እኔን ጥሩ ሰው ለመምሰል እየተጠቀምክብኝ ነው። ተሳሳትኩ አለ። ማን እንደሱ መልከ መልካም ሊሆን ይችላል? አሁን እሱን ነገር ለእኔ ስጠኝ ቼንጊዝ። እንደፈለግከው ኦማር። ይህን የጠየቅከው አንተ ነህ። መብራት አልበራም። አክስትሽ ተኝታ መሆን አለበት። አይ እቤት የለችም። ዛሬ ጓደኛዋ ቤት ነው የምታድረው። ነገ ወደዛ ልንሄድ እንችላለን። ማለት ያው እስከ ነገ ድረስ በጉጉት ብዛት ልሞት እችላለሁ። ዝም ብለሽ አስቢ። ከተጋባን በኋላ አንድ ቦታ ነው አብረን የምናድረው። በጣም እወድሃለሁ። ግን ወደፊት የማትወጂ ይመስሎኛል። ዛሬን ወድጄሃለሁ፣ ጀግና ስለነበርክ። እኔም ወድሻለሁ አይሳን። ልቤ ላንቺ ነው የምትመታው። ያን ያህል ነው የማፈቅርሽ። ኦማር፣ አትሂድ። አይሳን አይሳን፣ ስሚኝማ፣ እርግጠኛ ነሽ? ነገ እኮ ስለ ነገ ምንም ግድ የለኝም ኦማር። ዳግመኛ እንኳን ባንገናኝ ራሱ ዛሬን ግን ያንተ ለመሆን እፈልጋለሁ። አይሳን፣ ፖሊሶችን ዝቅ በል፣ ዝቅ በል አይሳን! ብያለሁ። አትታገል። አይሳን! ዝቅ በል ብያለሁ። ዝቅ በል። ለስንት ሰዓት ነው የተኛሁት? በዛ ቢባል ለግማሽ ሰዓት። እና ጨዋታው ጀመረ እንዴ? አሁን ነው የደወሉት። እናም እስክንገኝ ድረስ ይጠብቁናል። እቅዱ ምንድን ነው? ወደ ታች እንወርዳለን።